ከመጠን ያለፈ ድጋፍ እያደረገልን አሁን እዚህ ለመብቃታችን እናንተ ላደረጋችሁልን ሰፊ ጉብኝት እጅግ ነው የምናመሰግነው። And I think what I've seen today is exactly that. This power of transformation that comes from very challenging experiences, but then turns into magical moments like this one, and for the great gift and love that you're providing to your community. ሲናገሩ እንደነበር ብዙ ችግሮችን አሳልፈው የመጡ ሴቶች ቢሆንም ግን አሁን ባለው ለሌሎች ደግሞ ተመክሯቸውን እያካፈሉ ቢያንስ እዚህ አሁን ነበር ኮመሽጋ ወደ 12 የሚሆኑ ቀበሌዎችን ልምድ ልውውጥ እየሰጡ የነሱን ተመክሮ እያሰፉ እንዲሄዱ ቀበሌዎቻቸው ደግሞ ከዚህ ከጾታዊ ጥቃትም ነበር ከጎጂ ልማዳዊ ድርጊት ራሳቸውን ነፃ እንዲያደርጉ ያደረጉ ሞዴል ቀበሌዎች መሆናቸው እንዲሁም በጓዳጊ ደብዳቤዎቻችን እኛ እንደዚህ አጥተውና እያበረታቱ ከጓዳ ወሰን በፊተኝተን ነበር ጓዳው ሽሽን አሁን ግን ሴቶች ለልማት በቅተናል። ከወንዶች እኩልነት እየተራመድን እያንጸባረቅን ነው እያሳየን ነው።